ታሜ እንዴት ነህ? ፈልጌኝ ነበር። እንዴት ነሽ ሃኒ? ምን ነው? ምን ተፈጠረ? አውሪኛ ታዲያ። አይ በስልክ የሚወራ አይደለም። መቼም እዛ ሰፈርና ልትይኝ አይደለም? በእናትህ ለመጨረሻ ጊዜ ብቻ ላስቸግር። ግማሽ መንገድ ባይሆን ነይና እንገናኛለን እንጂ እዛ ሰፈር ድረስማ አልመጣም። ነገሮች እንዳሰብኳቸው እየሄዱ አይደለም። መውጣት የፈራሁት ለዛ ነው። ምን ነው? ምን ተፈጠረ እንዴ? አንተ ደግሞ በስልክ የሚሆን አይደለም አልኩህ አይደል እንዴ? ሃኒ ነገር ማክበር ትወጃለሽ ራስሽ ላይ። እሺ አሁን የት ነሽ? በቃ ቆይ እሺ፣ ያለሁበትን ቦታ ቴክስት አድርግልሃለሁ። መልካም እሺ፣ ቻው። እሺ ቻው። እሺ አሁን ምን ተገኝቶ ነው እንዲያጣድፍሽ የጠራሽ? ምንድን ነው አልገባኝም። የነበብክ የቆየው ምን ይል ነበር? መጥሪያ ይላል። ለወንጀል ምርመራ ጥያቄ እንደፈለገሽ መሰለኝ የሚያመለክተው። ሌላስ ምን አነበብክ? ድጋሚ ማንበብ አለብኝ መሰለኝ። ሌላ ነገር አላስተዋልኩም። ለነገሩ ተው። ቆይ ምን ሆነሻል? ለምን ተረጋግተሽ የተፈጠረውን ነገር አታስረጂኝ? አንብባው ያልገባህ ነገር ሊገባ ነው። እሱ እንደምትነግሪኝ ነገርና እንደምትነግሪበት ሁኔታ ይወሰናል። እስቲ አንዳንዴ እንኳን የሚቀለድበትና የማይቀለድበትን ነገር ላይ። ሴትዮ እኔ ከአንቺ ጋር ሆኜ እንኳን ልቀልድ ይቅርና ቀልድ ቢነገረኝ እራሱ አልስቅም። አሁን ቀልዱን ተውና ማድረግ ያለብኝን ነገር ንገረኝ። በሀሳብ ብዛት ጭንቅላቴ ደነዘዘ። ባይደነዝዝ ነበር የሚገርመኝ። መደንዘዜን እንድታሳምነኝ ሳይሆን መፍትሄ እንድትሰጠኝ ነው አሁን የምፈልገው። እሺ ቆንጆ መፍትሄ እሰጥሻለሁ። ግን ይህንን ነገር ስነግርሽ መከራከር፣ ተቃራኒ ሀሳብ ማንሳት ምናምን በጭራሽ አይቻልም። እሺ አንድ ነገር ብትይኝ ግን ትቼሽ ሄድና ብቻሽን ትወዛገቢያለሽ። ሁለተኛ ብትደውይልኝ እንኳን አላነሳም እኮ። እሺ ተስማምቻለሁ አልኩኝ። ቢያንስ ከዚህ በኋላ ማድረግ ስላለብን ነገር እናስብ። ይህንን መጥሪያ ቤት ነው አይደል አምጥቶ የሰጡሽ? ታዲያ ሌላ የት ይሰጡኛል? ከቤት የት ወጥቼ? ጥያቄ ነው እኮ የጠየኩሽ። ይኸውልሽ ምን እናደርጋለን መሰለሽ፣ እኔ አሁን ላይ እየጠበቅኩት ያለው ብር አለ። እሱ መላቶሎጂ ከገባልኝ እንዳልኩሽ ከሀገር ዞር የምትይበትን መንገድ እናመቻቻለን። እስከዛው ድረስ ግን ከቤት ወጥተሽ አንድ ሩም ላይ የምትቆይበትን መንገድ እናመቻቻለን። ቢያገኙኝስ? ማለት አሁን ኦልሬዲ እኔን እኮ መከታተል ጀምረዋል አይደለም? ስለዚህ ምናልባት በጥቆማ ምናምን ያለውበትን ቢያውቁስ? እሱን አታስቢ፣ ለእኔ ተይው። ይልቅ አሁን የነገርኩሽን ትኩረት ሰጥተሽና ከልብሽ አድምጪ። ይኸውልሽ በመጀመሪያ እዛ ያለሽን ዕቃ እንደምንም ብለሽ አውጪና ቤቱን ትለቂያለሽ። ኧረ ወደዛማ ተመልሼ አልሄድም። ምክንያቱም አሁን ላይ ጥብቅ የሆነ ክትትላቸውን የሚያደርጉት ቤቴ አካባቢ ነው። ጭራሽ እንደዚህ አይነት እንቅስቃሴ መኖሩን ካዩ ደግሞ የሚፈጠረውን ማሰብ የሚከብድህ አይመስለኝም። በቃ እሺ ተይው፣ ለእሱ ሌላ መላ እንፈልጋለን። እንኳን እሱ ህይወቴ ውስጥ ከዚህ በፊት ስንት ነገር ጠፍቶ ቀርቷል። እሱ ቢቀርም የሚያሳስብ አይደለም። ጥሩ እሺ፣ ለጊዜው የሚያስፈልግሽን ነገር ማለትም መቀየሪያ ልብስና አንዳንድ ነገሮችን ከዚህ ከፍ ሊሉም ስለሚችሉ ከቤትሽ ውስጥ እንዳይኖር ማድረግ ያለብሽ ማለትም ፋይሎች ምናምን እንዳሉ እንዳትረሽ። እነሱን ገብተን በሆነ መንገድ ማስወገድ ይኖርብናል። እሺ እሱ እንኳን ግዴታ ነው። ለመጨረሻ ጊዜም ቢሆን ወደዛ ቤት መሄድ አለብኝ። እሱ ለመጨረሻም ጊዜ የሚሆን ምን ከዚህ በኋላ ላለው ነገር የአንቺ ጥንቃቄና ቅልጥፍና ይወስናል። ስለ እሱ ሀሳብ አይግባ። አንተ ይህንን ነገር ብቻ አድርጊ በላይ። አሁን ተግባብተናል ማለት ነው። በቀጣይ የምናደርገው ደግሞ ስልክሽን መቀየር ነው። ከዚህ በፊት እሱ የሚደውልበትንም ሆነ ሊያገኝሽ የሚችልበትን ሁለቱንም ሲም ቀይሯል። እጅሽ ላይ ያለ መታወቂያ ምናምን ካለም አጥፊው። እኔ እንደ አዲስ አዘጋጀልሻለሁ። መታወቂያ ባይኖረኝስ ችግር አለው እንዴ? አሁን ላይ ነገሮች እንዴት እንደሚሆኑ ለመገመትም እንቸገራለን። አንድ ነገር እንኳን ቢሆን እጅሽ ላይ ማንነትሽን የሚገልጽ ነገር ያስፈልጋል። ደውል። አታንሹ። አሁንም ጊዜ መግደል አለብን። ወይ ብሮ እንዴት ነህ? አለሁልህ። እንዴት ነህ? ሁሉ ፒስ? ሁሉ ፒስ። ጠፍተህ ነበር፣ ከየት ተገኘህ? አለሁልህ ብሮዬ። ምን መጥፊያ ያለኝ ብለህ ነው? ይልቁንስ አሁን የደወልኩልህ እርዳታህን ፈልጌ ነው። እንዴ እኔ እንዴት አንተ ልረዳ እችላለሁ? ወይስ ሾርኔ ነው? አልቀለድኩም እባክህ። አሁን ላይ የአንተ እርዳታ ከምንም በላይ የሚያስፈልገኝ ሰዓት ነው እኮ። ፒስ ምን ጣጣ አለው? የምችለው ከሆነ አድርገዋለሁ። ምን መሰለህ፣
አንተ ጋር እዛ ገስታውስ እንዲቆይልኝ የፈለኩት ሰው ነበር። ታዲያ ምን ችግር አለ? ይሄማ ኖርማል ነው። ይኸውልህ ነገሩ ትንሽ ወሰብሰብ ይላል። በጥብቅ በፖሊሶች እየተፈለገች ነው እና እዚህ ሀገር ላይ እንዳለች እንዲያውቁ ስላልፈለኩ ነው። ችግር የለውም። መች ነው የምትመጣው? ለመች ሊያዝልህ? ከዛሬ ጀምሮ ሪዘርቭ አድርግልኝ። አብሽር፣ በቃ ስትመጣ ደውልልኝ። እሺ፣ ስመጣ ደውላለሁ። እሺ፣ ከዛሬ ጀምሮ ላልተወሰነ ቀን እዛ ይሆናል የምትቆይ። ወጣ ያለ ቦታ ስለሆነ አይደለም እግር በእግር በድሮን ቢፈልጉሽ ያገኙሽ። ካንቺ የሚጠበቀው መጠንቀቅ ብቻ ነው። ያንን የምታደርጊው ደግሞ ከሩም ባለመውጣትና ከሰው እይታ በመሸሸግ ነው። እሺ፣ ግን ድንገት እንኳን ለፍተሻ ቤት ከመጡስ እንዴት አድርገን ነው ፋይሎቹን ማውጣት የምንችለው? ለሱ እንኳን አታስቢ፣ እኔ መላ እፈልጋለሁ። እሺ፣ ምን አዲስ ነገር አለ? ዛሬ የምትኖርበት ቤት አካባቢ ነበር ያልነው ከሌሎች አባላት ጋር ማለት ነው። ነገር ግን ምንም የተለየ እንቅስቃሴ አልነበረም። እሷን ሳላያችኋት? አላየናትም። እንግዲህ ከጠዋት ጀምሮ አሁን እስከመጣሁበት ሰዓት ድረስ እዛ ነበር ያልኩት፣ ግን ምንም የተለየ እንቅስቃሴ አልነበረም። አካባቢው ላይ እንደነበራችሁ ልታውቅ የምትችልበት ሁኔታ ነበረ? በፍጹም። እንደውም ከቤታቸው ፊት ለፊት አንድ መዝናኛ ክበብ ነገር አለ። ከእርሱ ከፍ ብሎ ደግሞ ትንሽዬ ሽሮ ቤት። እነዚህ ሁለቱም ቤቶች ደግሞ የሚገኙት ተጠርጣሪዋ ከምትኖርበት ቤት ትይዩ ሊባል የሚችል አይነት ቦታ ላይ ነው። ምናልባት እንኳን ሳናያት ወጥታ ወይም ገብታ እንዳይባል ማለት ነው። ስለዚህ ትላንት ያ መጥሪያ ከደረሳት በኋላ ወደ ሌላ ቦታ ሄዳለች፣ አሊያም ለመጥፋት እየተዘጋጀች ነው ማለት ነው። እንደዛ ብሎ እንኳን ለመደምደም ይቻለን አይመስለኝም። ለምን ማለት ጥሩ ነው አለቃ። ምክንያቱም እውነት ወንጀሉን ካልፈጸመችው ከዚህ ቀደም መታ ቃሏን እንደሰጠችው ሁሉ አሁንም በድጋሚ መታ ቃሏን መስጠት ነው ያለባት ብዬ ስለማምን። ጥሩ አሰብክ እንበል። እንደዛ በማድረግ ፋንታ መጥፋትንና ስልክ አለማንሳትን እንዲሁም መሰወርን ከመረጠችስ ምን ልታስብ ትችላለህ? እሱን አስባ ነው ብለህ ነው? ጥያቄ የምጠይቅህ እኮ በጥያቄ እንድትመልስልኝ አይደለም። እሱን ማለቴ ሳይሆን በዛ ደረጃ ከአንተ ጋር ስትነጋገር የነበረች ልጅ በድንገት ምን አሳስቧት ትጠፋለች ብዬ እኮ ነው። ስራ ምርመራ እንጂ ለወንጀለኛ አካል በወገንተኝነት መቆም አይደለም። ምናልባት ከረሳው ላስታውስ። አረ በፍጹም አለቃ፣ ጥብቅና መቆም ጋር እንኳን አልደረስኩ። ካልሆነ ለአንተም ሌላ መርማሪ ሳያስፈልግ አይቀርም። አቤት። አይ ጨርሰናል፣ መሄድ ትችላለህ። እስከ ምሽት አዲስ ነገር ካለ ታሳውቀኛለህ። እዛች ነኝ። ሄሎ
ሄሎ ሃኒ፣ እንዴት ነሽ? ሰላም ነው? አለሁልሽ ሮዚ፣ እንዴት ነሽ? ደህና ነኝ። ጠፋሽ። ማታ ስልክሽ ዝግ ነበረ። ቤት ሆነሽ ነው? አይ ቤት አይደለሁም፣ ሌላ ቦታ ሆኜ ነው። ቆይ ልደውልሽ። ዌቲንግ የገባብኝ ነው ሌላ ስልክ። እንዴት አደርክ? አለሁልሽ። እንዴት ነሽ? ተመቸሽ ቤቱ? እንዴት ነበር አዳር? ባይመቸኝስ ልቀይርልኝ ነው? ይሄ ሁሉ ነገር እየተደረገልሽም አታመሰግኝም። አመልኩ የለሽም። ውለታ መቁጠር ጀመርክ? ውለታ የመቁጠርና ያለ መቁጠር ጉዳይ እኮ አይደለም። ያው እኔም የወንጀለኛ ተባባሪ ሆኛለሁ ለማለት ነው። እኔ ወንጀለኛ አይደለሁም። ሀገሩ ላይ ከገደለ ይልቅ ላቆሰለ የሚያደላ ሕግና ደንብ ስላለ ነው። የሰው ነፍስ የቀማው ደግሞ ምላሽ ማግኘት ስላለበት ነፍሱ የምትማርበትን ትክክለኛ ቅጣት ቀጣሁት እንጂ ወንጀል አይደለም። ኢትዮ ፖለቲካሽን ወደዛ። እኔ ፖለቲካ አልወድም። እኔም እንደዛው። ከዛ በኋላ ስልክ ተደውሎልሽ ነበር እንዴ? አይ አልተደወለልኝም። እስካሁንም አዲስ ነገር የለም። በቃ እሺ፣ እኔም ቤት ነው ያለሁት። አንድ ጉዳይ አለችኝ፣ እሷን ጨራርሼ እመጣለሁ። የምትፈልጊው ነገር አለ እንዴ? አልፈልግም። ፒስ። በቃ እስክመጣ አዲስ ነገር ካለ ደውይልኝ። ቻው። እሺ። ለመሆኑ ትምህርት እንዴት ነው? አሪፍ ነው። አሪፍ ነው ብቻ? አሪፍ ነው ከማለት ውጪ ታዲያ ሌላ ምን እላለሁ? ያው እየተማርኩ ነው። አሪፍ ነው። እንዳታሳፍሬ ልጅ። አባት ከፊልድ እስከሚመለስ አደራውን እንዳታስበላኝ። አይ እማዬ፣ አንቺንም ማልሰማ የአባዬንም ትዕዛዝ ማላከብር ነው አይደል የሚመስልሽ? እንደዛ ማለት አይደለም የኔ ልጅ። ስለጊዜው መቼም ላንተ አልነግርህም፣ ታውቃለህ። አታስቢ እማዬ። እሺ የኔ ልጅ። ጓደኛ ብትይዝ እንዴት ነው? እማዬ ደግሞ እኔ እኮ የጥያቄሽ ነው ግርም የሚለኝ። በዚህ ጊዜ እንዴት ነው ጓደኛ የሚይዘው? ለእኔም ትደብቀኛለህ? እናትህ ነኝ። ደግሞ ብትይዝም እኮ አሁን እድሜ ነው። ይልቅ በቀደም ደውላ የነበረችው ልጅስ? ቆይ ጉድ! እማዬ ነገርኩሽ እኮ ምንም ነገር የለንም እኔና እሷ። ባይሆንም ሀሳቡ ካለኝና ፍቅረኛም ከያዝኩ መጀመሪያ የምነግርሽ ላንቺ ነው። እሺ እንግዲህ ካልክ ከወንድምስ ጋር ታረቃቸው? እማዬ ስለሱ እንድታነሽብኝ መሆን እንድጠይቅኝ አልፈልግም። ታዲያ እንዴት ተኮራርፋችሁ እስከ መቼ ነው የምትዘልቁት? አንተ እኮ ታናሽ ነህ። እንደ ታናሽነት ደግሞ እሱ ጥፋት እንኳን ቢኖርበት አንተ ይቅርታ ማድረግ አለብህ። አረ በጭራሽ። በአንድ ተልካሻ ምክንያት እንደዛ ፊቴ እስኪበልዝ ድረስ መጥቶኝ ጭራሽ እኔ ነኝ ይቅር በለኝ ብለው ምን ዶሎ አንሶኛል አልተሰማኝም ጨምርልኝ ለማለት ነው። እሱ እኮ ላንተ አስቦ ነው የሚልጅ፣ ለክፋት አስቦ አይደለም፣ ይወድሃል። እና ሰበብ እየፈለጉ በሆነ ባልሆነ መምታት ክፋት ካልሆነ ሌላ ምንድን ነው? ወይ ብቻ አባዬ መለስ እንጂ የማደርገው ነው እኔ የማውቀው። ምን ልታደርግ? እሱን አባዬ ሲመጣ ሳይሻለሁ። እኔ ላይ ዛቻው ምንድን ነው ታዲያ? እማዬ ደግሞ አንቺ ላይ እንዴት እዝታለሁ? ይልቅ አሁን ልዘገጃጅና ልሂድ፣ ሰዓትም እየሄደብኝ ነው። ቶሎ መጣክ? ከፈለግሽ ቆይቼ መመለስ እችላለሁ። ደረቅ እና ግባ እባክህ። ቶሎ መጣህ ተብዬማ አልገባም። እዚሁም ቢሆን ቁም ያረፍዳታለሁ እንጂ። አባት ትድረግ። ታሜ የምትገባ ከሆነ ግባ። የምሄድ ከሆነስ
ልሂድ። ጅል የምትገባ ከሆነ አግባ። በጣም እንደደነገጥሽ ለዚህ ችልቶች ነው እንዴ ሀገር እያዝልኝ ስትይ የነበረው? እንደ ህፃን ነው እንደሚያደርግህ ሙዛዛ። እንዲህ ልብሽ ቀጥ ለሚለው ነው ያዙኝ ልቀቁኝ ስትይ ነበር። አንተ ራሱ መጀመሪያ የሚቀለድበትና ማይቀለድበትን ነገር ላይ ለቀልድ ደግሞ ምን ቦታ መምረጥ ያስፈልጋል? ባገኘሽበት ቦታ መቀለድ ነው። መሄጃ የላትም ብለህ ተጫወትብኝ። ኦ ነገር መብላት ጀመርሽ። በአንድ የፖለቲካ አረግሽው። ተወይም በቃ በእናትህ። ማያስኮርፈው ነው እንዴ የሚያስኮርፍሽ? እኔ እኮ ፈታ እንድትይ ብዬ ነው። አዎ በቃ ይሄን የጅል ጨዋታ አንተውልኝ። እኔ እንኳን አይደለም በዚህ በሌላም ነገር ፈታ አላልኩም። በቃ እሺ ይቅርታ። ከዚህ በኋላ እንደዚህ አይነት ቀልድ አልቀልድም። ለማንኛውም አሁን የምትጠቀሚበትን ሲም አውጪና ጣዩ። እስከዛ በዚህ ስልክ ተጠቀሚ። ከዚህ ውጪ ሌላ የምትጠቀሚበት ሲም ባይኖር ጥሩ ነው። ምናልባት ካለም ብትዘጊው አሪፍ ነው። በማን ስም ነው ያለው? እሱ ተይው፣ ምን ያደርግልሻል? ምናልባት ከተያዘና ከተጣራ ሲሙ ደግሞ በአንተ ስም መሆኑ ከተረጋገጠ ያው የሚሆኑ አይጠፋም ብዬ ነው። አረ እሱን ሳላስብ ቀርቼ ነው ይመስልሽ? እንኳን ለአንቺ የሰጠሁሽ ሲም ይቅርና የራሴ ሲም እንኳን በራሴ ስም አይደለም። አንተ ደግሞ ከየትኛው ህግ እየሸሸ ነው በራስ ስም የሌለህን እንኳን ሲም ይዘህ የምትዞረው? እኔንማ ማን ፈልጉኝ ከማንስ እሸሻለሁ ብለሽ ደግሞ የትኛው ህግ ነው እኔን የሚፈልገኝ? እውነት ግን የአንድ እናት ልጆች ናችሁ እናንተ? ምናችሁም ነው እኮ ማይገናኝ። ሰው አንድ አይነት አመል ባይኖረው እንኳን አንድ አይነት መልክ አይኖረው። የእናት ወድ ነብር አይደለም የሚባለው? የእናት ወድ ዥንጉርጉር ነው የሚባለው። ተይው እባክሽ፣ አንድ አይነት ነው። ያው ቃሉ መርዘሙ ነው እንጂ ይህ ሰው ክፍል አይደለም። አሁን ወሬን ቀይር። አንቺ እኮ ነሽ ተረትና እርምት ውስጥ የገባሽው። ወይ እስቲ በቃ ተው። ለማንኛውም ያልኩሽን አድርጊ እሺ? አዲስ ነገር እንግዲህ ከአንተ ብቻ ነው የምጠብቀው። አደራ ሀሳብ አይግባሽ። ሌላው ደግሞ አስፈላጊና አስገዳጅ ሁኔታ ካልሆነ በስተቀር ከሩም ባትወጪ ይመከራል። ምናልባት መውጣት ቢኖርብሽ እንኳን ወደ እኔ ደውል። እኔ የምልህ ግን ታሜ፣ ለምን ይመስልሃል በቁጥጥራቸው ስር አድርገው ሊጠይቁኝ የፈለጉት? እሱን እንኳን አሁን ላይ ምንም ልልሽ አልችልም። ምን አመሳክረው ያንን ሊወስኑ እንደሚችሉም አላውቅም። ፍንጭስ የሚሰጣቸው ነገር አለ ብለህ ታስባለህ? እኔ እንጃ፣ ግራ ነው የሚገባው። ብቻ የምሰማው ነገር ካለ እያንዳንዱን ነገር አሳውቅሻለሁ። የምትፈልጊው ነገር ካለ ደግሞ ማታ በሰጠሁሽ ስልክ ቁጥር ደውይና ዘያቸው። የምትፈልጊውን ነገር ያመጡልሻል። እኔ ልሂድ። ቅድም እሄዳለሁ ያልኩሽ ቦታ አልሄድኩም። ሰውየው ላይ እንዳልቆይበት። ምንድን ነው እሱ? እሱ እንኳን ሚስጥር ነገር በወሬ ይቀራል ትላለች እናቴ። ተርታ ሞታል። በይታ አዲስ ነገር ካለ እደውልልሻለሁ። የሚወሰድ ነገር ምንም የለም፣ አትልፋ። ለነገሩ ምን ይወሰድብሻል? አሁን ባዶ ነሽ። ሲጋራ የለ ምን የለ፣ ተገላገልሽ። የእሱ አይቸግርም እባክህ። እና ምኑ ነው የሚቸግርሽ? እኔ ምን ቸገረኝ? አድርቅ። በይቻው ግቡ። አዲስ ነገር እንዳለ ተስፋ አደርጋለሁ። እንደ ሀሳብ ቢሆን ደስ ባለኝ አለቃ። ነገር ግን የተገኘ ምንም አይነት ፍንጭም ሆነ መረጃ የለም። እኔ የምልህ የስራ ድርሻ ምንድን ነው? ያው አንድን ወንጀል የፈጸመን ግለሰብ ወይም የተጠረጠረን መመርመር፣ ስለ ወንጀሉ ወይም ስለፈጸመው ግለሰብ ማጣራት፣ ካልተገኘ ደግሞ አፈላልጎ እንዲቀርብ ማድረግ ነው። እንዲህ እንደተነተንከው ታዲያ ብትሰራው ምን አለ? አፈላልገህ እንድትቀርብ አድርጋት ማለት በሯ ላይ ቁጭ ብለህ ቤቷን ጠብቅ ማለት ነው? እሱማ አይደለም። ይሄን ለእኔ አትመልስልኝ። ሰርታ አሳየኛ ታዲያ። እሺ አለቃ።
ሄሎ ብሩኬ፣ እንዴት ነህ? አሎ ታሜ፣ እንዴት ነህ? አለን። እንዴት እየሆነልህ ነው? ጥሩ ይዘናል። ሰውየውም በድርድሩ ሀሳብ ተስማምቷል። እቃዎቹንም ያለ ቀረጥ እንደናስገባ ፈርሞልናል። አሪፍ እንሸቅላለን። አባውን ዙር አዎ እንግዲህ እቃዎቹ ያው እጃችን ሲገቡ ነው የምናውቀው። እኔም ትንሽ ገንዘብ የሚያስፈልገኝ ሰዓት ላይ ነኝ አሁን። ምን ነው ሰላም አይደለም እንዴ? አረ ሰላም ነኝ። የሆነች ገጠመችኝ ጉዳይ አለች፣ እሷን ፊክስ ለማድረግ። አየ በቃ ሰውየው ሲያስገባልኝ እኔንም ጨምሬ እልክልሃለሁ። ምን ያህል ነው ግን የሚያስፈልገው? እርግጠኛ እንኳን አይደለሁም ግን እስከ 800 ምናምን የሚያስፈልገኝ ይመስለኛል። በቃ እሺ፣ እኔም ሰውየው እንዲያፋጥነው እነግረዋለሁ። ከዛ በፊትም ያው የማገኘው አየር ካለ እደውልልሃለሁ። ቴንክ ዩ ብራዘር። በቃ እደውልልሻለሁ። እንግዲህ ራስህን ጠብቅ። በምትሄድበት ሁሉ እግዚአብሔር ይከተልህ። ኧረ በፍጹም አቡሻም አላስቸገረኝም፣ ደህና ነው። አልመጣም። 1-3 ቀን ሆነው ስራ ቢዚ ሆኖ ነው መሰለኝ። ባቢ እንኳን መምጫው ሰዓት ነው። ይሁንሽ፣ ፈጣሪ ካንተ ጋር ነው። መልካም ምሽት። እንዴት ነሽ? አለሁልህ። እንዴት ውላ አመሸህ? ደህና ነኝ አለሁልሽ። ውሎ አሪፍ ነበር? ምን የተለየ ነገር ይኖረዋል ብለህ ነው? ያው መተኛት፣ መነሳት፣ መብላት፣ መተኛት አንድ አይነት ነው። አይ ይሁን፣ ቢያንስ እንኳን ከመጨናነቅ ነፃ የምትሆኝበት ቦታ ላይ ሆነሽ፣ ያው እሱም ቢሆን ለተወሰነ ጊዜ ነው። አረ ምንም ችግር የለውም፣ ይለመዳል። አንተስ ወደ ቤት ገባህ? አዎ፣ ማም ሰሞኑን ብቻዋን ስለሆነች ማምሸት ምናምን ወፍ አላመሽም። ይልመድብህ። እንደው ለአንተ ሲል ፋዘር ሁሌ ፊልድ ቢሆን ጥሩ ነበር። አቤት፣ ሰው አለ እንዴ? ከየት የመጣ ሰው ይኖራል? ተንኮክቶ ነው እንጂ። ማለት ኦርደር ያደረግሽው ዕቃ ምናምን ነበር? አረ ምንም አላዘዝኩም። መልሼ ልደውልልሽ። እንዴት አመሸህ ጓድ? የት ነው ያለው? አይ ዛሬ የሆነ ፕሮግራም ገጥሞኝ አልሄድኩም። ምን ነው ፈልገኝ ነበር እንዴ? ስልኳ ዝግ ሆኖብኝ ነው። ምናልባት እዛ ኮንክ እንድትደውልልኝ እንድትነግርልኝ ነበር። ታዲያ ምን ችግር አለው? ከሪሴፕሽን እኮ ሰው መላክ እችላለሁ። ግድ የለም ተው። ሌላ ስልክ ስላለ በሱ ደውልላታለሁ። ምናልባትም ተኝታ ሊሆን ይችላል። በዛ ላይ መምጣቴም ስለማይቀር አገኛታለሁ። ሄሎ፣ አሁንም አለ? ማ ያንኳኳ ሰው ነዋ። ከስር የሰው እግር ኮቴ ይታየኛል። ማንኳኳቱ ግን ቆሟል። ልምጣልሽ እንዴ? ካልሆነ አይ ወዴት ትመጣለህ? ወይኔ ዝም ብዬ እቀመጣለሁ። መቼም ሰብረውት አይገቡም። በሩ መቆለፍሽን እርግጠኛ ነሽ አይደል? አዎ መሰለኝ። እሺ መጀመሪያ ለመረጋጋት ሞክር። ሰው እንደሌለ ሲያውቁ መሄዳቸው አይቀርም። ከዛ ውጪ ምንም ቢፈጠር እንኳን ለመክፈት እንዳትሞክሪ። ብዘጋው ነው ሞታል። ደውልና መልሼ እደውልልሻለሁ።